ጤና ይስጥልኝ ተመልካቾቼ፣ ዛሬ ልንነጋገረው አንድ ተፈርዶበት በሙስና ተጠርጥሮ ተፈርዶበት ከተጠረጠረ በኋላ ወንጀለኛ ይሆናል ማለት ነው። ከተፈረደበት በኋላ ወንጀለኛ ይሆናል። ወንጀለኛ ማለት የሚችለው ፍርድ ቤት ብቻ ነው። በነገራችን ላይ ፖሊስም አይችልም፣ አቃቤ ሕግም አንድን ሰው ተከሳሽ ማለት እንጂ ወንጀለኛ ማለት አይችልም። ፍርድ ቤት ብቻ ነው የሚችለው። ነገር ግን ተፈርዶበት ወጣ ማለት ጨርሶ 8 ዓመት ሊሆን ይችላል፣ 10 ዓመት፣ 15 ዓመት ታስሮ ወጣ። ሲወጣ ያ ሙስና የሰራበትን ገንዘብ አሸሽቶት ነበርና ያንን ያሸሸውን ገንዘብ አክሰስ ማድረግ ጀመረ፣ ወይ ደግሞ ማግኘት ጀመረ። ያን ገንዘብ ለምሳሌ 300 ሚሊዮን አጭበርብሮ ወይ ደግሞ በሙስና ሰጥቶ ገብቶ 10 ዓመት ከጨረሰ በኋላ ሲወጣ ያን 300 ሚሊዮን አክሰስ አደረገው፣ ወይ ደግሞ ለመመንዘር ወይ ያስቀመጠበት የሆነ ባንክም ሊሆን ይችላል፣ ወይ ደግሞ ሰዎች ጋር ሊሆን ይችላል። ዋቴቨር አክሰስ ማድረግ ጀመረ። እንደዛ ከሆነ ይጠየቃል ወይ ነው። ምክንያቱም የሰው ልጆች በነገራችን ላይ በኢትዮጵያ ሕግ መሰረት ሁለቴ አይጠየቁም። አንድ ጉዳይ አንዴ ነው የሚጠየቁት። አንዴ ከተከሰሰ በኋላ ድጋሚ መከሰስ አይችልም። አይደለም እንዴ? አይከሰስም። ነገር ግን ያንን አሁን እንዳልኳችሁ ታሰረ፣ ተፈረደበት፣ 10 ዓመት 15 ዓመት እስር ቤት ጨርሶ ወጣ። አሁን ያንን ገንዘብ አክሰስ ቢያደርግ ይሄ አሁን ካልኳችሁ ፕሪንሲፕል ጋር ዳግም ሁለተኛ ሰው አይከሰስም ከመላችሁ ፕሪንሲፕል ጋር አይጋጭም ወይ ነው? አይጋጭም። ይጠየቃል ድጋሚ። ያንን ገንዘብ አክሰስ ካደረገው ድጋሚ ይጠየቃል። ምክንያቱም ያንን ወንጀል ከሰራ በኋላ አክሰስ አለማድረጉን ቃል ሰጥቷል። ክዶ ነው የሚሆነው። መቼም አምኖ ቢሆን ኖሮ ያ ገንዘብ እንደተወረሰ ይወረስ ነበር፣ ይመለስ ነበር፣ ወደ አጭበረበረው ነገር ሙስና ወደ በላበት ነገር ይገባ ነበር ተመልሶ በፍርድ ሂደት ላይ ማለት ነው። ስለዚህ 10 ዓመት ሙሉ ክዶ ነው የተከራከረው። ስለዚህ ፍሬ ነገሩ እንዳልተገኘ ነገር ግን ታምኖበት ነው የተከሰሰው። በነገራችን ላይ የሙስና ወንጀል መጭበርበሩ እንጂ መታመኑ አያስፈልግም። መጭበርበሩ ከተረጋገጠ ይጠየቃል። ባያምንም ማለት ነው ማመን አያስፈልግም። ምክንያቱም ሲስተሙ ራሱ ያጋልጠው። ስለዚህ ያ የሆነ ሰዓት ላይ አክሰስ እንደሚደረግ ቃሉን ሰጥቷል። ኦልሬዲ የተፈረደበት ባልተገኘ ገንዘብ ግን በተጭበረበረ ገንዘብ ነው። ልክ አክሰስ ሲያደርገው ሌላ ወንጀል ነው የሚከፈትበት እንጂ የበፊቱ ወንጀል እንደ አዲስ ወይ ደግሞ ድጋሚ እንደተከሰሰ አይቆጣም። መላችሁ ምንድነው? በአንድ ጉዳይ ላይ ሁለቴ እንደተከሰሰ አይቆጣም። ምክንያቱም ያኛው ደብቆ ተከሰሰ፣ ተፈረደበት፣ ወጣ። እንደገና አክሰስ ሲያደርግ ሌላ ወንጀል ፈጸመ፣ አዲስ ወንጀል ፈጸመ ማለት ነው። አዲስ ህገወጥ ገንዘብን ህጋዊ ማድረግ ወንጀል ገባ ማለት ነው። አዲስ ወንጀል መሰረተ ማለት ነው። ስለዚህ ይጠየቃል። ከደብል ጀፐርዲ ጋር ምንም አያገናኘው ማለት አንድ ሰው